ናችሁ የአተያ ድምፅ ተከታታዮቻችን እንዴት ናችሁ? የአተያ ድምፅ ተከታታዮቻችን እንኳን ለ2018 ዓመተ ምህረት አደረሳችሁ። እንግዲህ የአተያ ድምፅ የተቆራረጠም ቢሆን ከጀመረች ዘለግ ያለ ጊዜ ተቆጥሯል። ከዚህ ከአዲስ አበባ የሚተላለፍ በአዲስ አበባ ወጣቶች የተዘጋጀች ፕሮግራም እንደሆነች ይታወቃል። እንግዲህ በ2018 በተከታታይ ወጥረን ለተከታታይ ሰዓት የፖለቲካ ምልከታችንን ቶሎ ቶሎ ለማድረስ አስበናል። ስለዚህ እስከዛሬ ከስራ ጋር ባልተመቻቸ መልኩ እየተቆራረጠ ሲቀርብ የነበረው ፕሮግራም ያው ሀሳባችንን ለማስተላለፍ ያህል እስከዛሬ ተጠቅመንበታል። ከዚህም በኋላ በቶሎ ቶሎ ያሉትን አፕዴትድ የሆኑ ጉዳዮች እየተከታተልን የምናቀርብ ይሆናል። ስለዚህ እናንተ ደግሞ ሼር እና ላይክ ሰብስክራይብ እያደረጋችሁ ሰዎችን እየጋበዛችሁ አድማጫችንን ከፍ ብታደርጉልን በተሻለ ጥራትና በተሻለ የፕሮግራም ቅርጽ ልናቀርብላችሁ እንችላለን ፕሮግራማችንን ማለት ነው። እንግዲህ ዛሬ በ2018 የመጀመሪያ ልናደርገው ያሰብነው ፕሮግራም የአዲስ አበባ መጠረግ በተመለከተ የኛን ሀሳብ ምን ይመስላል የሚለውን እንድናይ ነው። እንግዲህ የአዲስ አበባ አብይ አህመድ እና ለውጡ ከመጡ በኋላ ከፍተኛ የማፍረስና የኮሊደር ልማት እነሱ የሚሉትን የመንገድ ስራዎች የእግረኛ መንገድ ስራዎች አካባቢን በማፍረስ እየተደረጉ ነው። እንግዲህ የዚህ ፕሮጀክት መጀመሪያ ሲነሳ ፕሮጀክቱ የኦሮሞማ ፕሮጀክት ሀይሎች ከፍተኛ ግፊት ነበራቸው። የዚህ ግፊት ደግሞ መነሻ እንግዲህ አዲስ አበባ ውስጥ የነበረው ከኦሮሞ ሀይሎች በሚመጣው የንግግርና የተለያዩ ግፊቶች የተነቃቀው የአዲስ አበባ ህዝብ በሚያሳያቸው የመተባበርና ኮንፍሮንት የማድረግ ያንን የኦሮሞ ሀይሎች የሚያስተጋቡትን ነገር ኮንፍሮንት የማድረግ ሁኔታ ስጋት ውስጥ የከተተው መንግስት የኦሮሞዎችን ፕሮጀክት ለማስፈጸም በሚል ምክንያት እንግዲህ አዲስ አበባን ሰፈሮች የማፍረስና ህዝቡን የመበተን ስራዎች ውስጥ ገብቷል። እንግዲህ ለዚህ ደግሞ ያንን አርጎ መሬቱን ለባለሀብቶች የመሸጥ ነበረ የኦሮሞ ፕሮጀክት የነበረው። እንግዲህ አብይ አህመድ ደግሞ ሳሩን አያችሁና ገደሉን ሳታዩ በሚለው ፕሮጀክቱን ልማታዊ ለማስመሰል የመንገድ ስራዎችና ብልጭልጮችንና ውሃ ፋውንቴን የመትከል ስራዎች አድርጓል። እንግዲህ ዋናው አላማው ግን ህዝቡን የመበተን ነበር። በዚህ ለማስቀየስ ያው የሰውየው የፖለቲካ አካሄድ ነው። ይሁንና እንደዛም ቢሆን ሰው ግን የአዲስ አበባ ህዝብ እዚህ ጋር የፖለቲካል ኮንሽስነሱ ምን ያህል ትልቅ እንደሆነ ማየት ትችላላችሁ። እንግዲህ አዲስ አበባ ህዝብ እንግዲህ ፖለቲካሊ ዶርማንት ቢሆንም ሳያውቅ ቀርቶ የሚያታግለው በማጣቱ ነው እንጂ ሳያውቅ ቀርቶ እንዳልሆነ እዚህ ላይ ማወቅ ትችላላችሁ። እስካሁንም ድረስ ቢሆን የአብይ አህመድ ፕሮጀክቶች በአዲስ አበባ ህዝብ ላይ የሰርፕራይዝ የማድረግም እሱ በሚያስበው መጠን የሰው መደነቅ ምንም ነገር የለበትም። ሰው ምን እያመጣበት እንደሆነ ይሄ ነገር በትክክል ተገንዝቧል። እንግዲህ በዚህ ምክንያት በፈረሱት ሰፈሮች ምክንያት ከፍተኛ ማህበራዊ ቀውስ ተፈጥሯል። በዚህ ማህበራዊ ቀውስ የንግድ መስመሮች ተቆራርጠዋል። ሰዎች የሚደጋገፉባቸው ማህበሮች እድሮች ፈርሰዋል። እነዚህ ሁሉ የተደረጉ ናቸው። መሬቶቹም እስካሁን ትልልቅ መሬቶች በትልቅ ቆርቆሮ ታጥረው ተቀምጠዋል። እንግዲህ ኢቭን ፈርሰው ያልፈረሱ እንኳን የተወሰነ በህዝቡ ጩኸት የተረፉ እንኳን የድሃ ቤቶች በትልልቅ የቆርቆሮ አጥር እንዲታጠሩ ተደርገው ልክ የእስር ቤት መልክ ያላቸውና ድሃውን ኮንቴን የማድረግ በሆነ ቦታ ኮንቴን የማድረግ ነገር እና እሱን የመያዝ ነገር ይታያል። እና
በጣም የሚያሳፍር ነው። ብቻ አንድ የሀገር መሪ የራሱን ህዝብ በትልልቅ ቆርቆሮ አጥሮች በሶስት ሜትር በሚደርሱ የቆርቆሮ አጥሮች አጥሮ ህዝቡን ወደ አንተ ኮንቴን የማድረግ ነገር እየተሰራ ነው ያለው። እና ግን ይህ ሰው እነዚህን ሰፈሮችስ ቢያፈርስ ምንድነው ጠቃሚ ፕሮጀክቶች የሰራው ብላችሁ ብታስቡ? ምንም አይነት ለህብረተሰቡ ኮስቱን ያወጣውን ኮስት እንደገና ሪተርን የሚያደርግ ምንም አይነት ነገር የለም። ሱቆች ተሰርተዋል። ሱቆች አሁን በጣም ከፍተኛ በአዲስ አበባ ውስጥ ከፍተኛ ባዶ ሱቆች ነው ያሉት። በተሰሩ ፎቆች በፈረሱ ሰፈሮች መካከል የአብይ አህመድ ፕሮጀክት ሞሎቹን የመስራት ነው። ሞሎች ሰርቶ እንግዲህ እንዴት በአንድ ሰው እንደሚመራ ሀገሩን እንደምታዩት የኦሮሞ ባለሀብቶች ከዚህ በፊት በአዲስ አበባ ብድሮች ወስደው የሚሰሩት ሞል ይሰሩና ለህዝብ ማከራየት ነበረ። እስከዛሬ የኦሮሞ ባለሀብቶች ፕሮጀክት የነበረው በአዲስ አበባ መሬት ያገኛሉ በኢህአዴግ ጊዜ ማለቴ ነው። መሬት ያገኛሉ ከዛም ሞል ሰርቶ ማከራየት ነው። ይሄ እንግዲህ በኦሮሞማው በኦህዴድ ውስጥ እንግዲህ ይሄ ካልቸር ነበር ማለት ነው። አሁን ስትረዱት የሚመጣባችሁ ነገር በቃ ሀሳባቸው ኦህዴድ ውስጥ የነበሩ ባለስልጣናትና ባለሀብቶች ሞል ሰርቶ የማከራየት ነው። በቃ ዝም ብሎ አዲስ አበባ ይከራያል ብለው ነው የሚያስቡት ሞል ከሰራን። እና አሁን አብይ አህመድ የሚሰራው እንግዲህ በየቦታው የደሃውን መሬት እያፈረሰ ሞል ይገነባል። እንግዲህ ሽሮ ሜዳ ይገነባል፣ የካሳንቺስ ይገነባል፣ ፒያሳ ይገነባል። የፒያሳው እንደውም በጣም በሚያሳዝን መልኩ የደሃውን ያንን የመሰለ ፕሮጀክቶች የነበሩት የንግድ ልውውጦች የነበሩትን በነገራችን ላይ ከፒያሳ እስከ 4 ኪሎ ባሉት ሱቆች መንግስት 189 ሚሊዮን ብር የታክስ ክፍያ ያገኝ ነበር ካሉት ሱቆች እና ከፍተኛ በወር ማለት ነው። እና ከፍተኛ የንግድ እንቅስቃሴ የነበረባቸው ቦታዎች እና የህዝብ ቁጥር የመዝናኛ ቦታዎች የነበረበትን ሰፈር አፍርሶ ሌክዠሪ ሞል እየገነባ ነው። ትልቅ ሌክዠሪ ሞል ነው የሚገነባው። ግን አራዳን ህንፃ እንኳን አራዳ ህንፃን ላይ የነበሩትን ሱቆች ካስወጡ በኋላ እስካሁን መከራየት አልቻለም። አራዳ ህንፃ እንኳን ባዶ ነው። እሱን እንኳን ማከራየት ሳትችል ነው ከንቲባዋ እንደገና ሌክዠሪ ሞል እያስገነባች ያለችው። እና ምን ያህል አሳፋሪ የሀብት ብክነት እየተደረገ እንደሆነ ማህበረሰቡ ያሳዝናል። እንግዲህ ህዝቡ ያውቃል። ይሄ በየመንገዱ የሚወራው ነገር ህዝቡ ምን እየተሰራ እንደሆነ በሳቅ በቃ ምን ያርግ ምንም ማድረግ ስለማይችል አይሚን የሚያታግለው እስኪያገኝ ማለቴ ነው። እየሳቀ ነው የሚያልፈው በሚሰሩት ስራና በማይጠቅም ነገር ላይ እንደዚህ የህዝብ ሀብት ሲባክን ማለት ነው። እንግዲህ በእነዚህ ሞሎች ውስጥ እነማን ሱቅ ይከፍታሉ ብላችሁ ታስባላችሁ? በጣም የሚያስቀው በማንኛውም ቦታ ህዝብ በሌለባቸው ቦታዎች የሚከፍቱት የኦሮሞ ባለሀብቶች ናቸው። እንግዲህ ይሄ ሚጁ ኮፊ የሚባል አለ። እንግዲህ ያንን ዝም ብሎ አብይ አህመድ በሚሰራቸው ሱቆች ላይ ማንም ተከራይ ሳይኖር ሚጂ ኮፊ የሚባል ይከፍታል። እና ብራዘርስ ኮንስትራክሽን የሚባል ደግሞ አለ። መቼ እንደበቀለ የማይታወቅ ኮንስትራክሽን ነው። የአብይ አህመድን የኮሪደር ልማት ሁኔታዎች አደባባዮችን ምናምን እየሰራ ያለም ብራዘርስ የሚባል ብራዘርስ ኮንስትራክሽን የሚባል ድርጅት ነው። እነዚህ በሁሉም ቦታዎች ያሉትን ካፌዎች እያስተዳደረ ይገኛል ማለት ነው። ይሄ ብራዘርስ የሚባል ከለውጡ በኋላ የመጣ ኮንስትራክሽን ነው። እና አስተዳዳሪዎቹ ኦሮሞዎች እንደሆኑ ሰምተናል። እንግዲህ ሌላው ኦቪድ ነው። ኦቪድን ደግሞ እንግዲህ አብይ አህመድ ነው ይባላል። ከፈለጋችሁ የሰውየውን ሁኔታ እንዴት እንደሚንቀሳቀስም ማወቅ ከፈለጋችሁ ኦቪድን የሚያስተዳድረው ሰውዬ ፖስት ማድረግ እንችላለን ነገሮችን። ግን ይሄ ድርጅት ነው እንግዲህ
እያንዳንዱን ፕሮጀክት የሞል ፕሮጀክት የያዘው እንግዲህ በምንም ያለ ጨረታ እየተሰጠው ነው። ከዛ የህዝቡ ጉሩምርምታ ሲመጣ ደግሞ ካቮድ ብሎ የሞል ፕሮጀክት ደግሞ ያለው ካቮድ ብሎ ስሙን ቀይሮ መጥቷል። እንግዲህ እንደዚህ ነው እየሆነ ያለው። እንግዲህ አዲስ አበባን ወደ ካርቴል ካርቴል የተወሰኑ ባለሀብቶች በጥምረት ሆነው ካርቴል ላንድ ለማድረግ እና የድራግ ካርቴል አይነት የሚሰሩትን እነዚህ የአዲስ አበባ መሬት ይዘው የካርቴል እና የኦሊጋርክስ መጫወቻ ለማድረግ እየተሞከረ ነው ማለት ነው። በዚህም እንግዲህ ያፈረሰባቸው ሰዎች መንገድ ዳር ላይ ከዚህ በፊት ያከራዩ የነበሩ ሱቅ አከራይተው ጥቅም ያገኙ የነበሩ ምናምን ሁሉ እነሱ ፈርሰው ነው መንግስት ራሱ እነሱን ተረክቦ ሱቅ አከራይ የሚሆነው ማለት ነው። እንግዲህ አስቡት የታችኛው ማህበረሰብ ወይም ወደ መካከለኛ ገቢ ሊያድግ ይችል የነበረው ማህበረሰብ እንዳለ መሬቱንና ከዚህ በፊት ገቢ የሚያገኝባቸውን ፕሮጀክቶች በሙሉ ተነጥቆ ነው መንግስት ራሱ አከራይ የሆኑ ሱቆችን እየገነባ ያለው። እንደዛም ቢሆን አሁን ተከራዮች እየጠፉ መሃል ከተማ ላይ እዚህ ግቡ የማይባሉ ከፍተኛ ወጪ ያወጣባቸው ፎቆች ላይ የተደራጁ ወጣቶችን ለማስገባት ሞክሯል። ግን እነሱም ቢገቡም አንደኛ ከክፍለ ሀገር የመጡ ናቸው የከተማውን ሰርቪስ ምናምን አያውቁትም እና ህዝቡ በጣም ሲማረር ሰምቻለሁ። የተወሰነ ቦታ የገቡ ሰዎች ሲነግሩኝ በሚቀርበው ሰርቪስ እና ያው የተጨማለቀ ነገር ብቻ ሲናደዱ ሰምቻለሁ። እንደዚህ ሰርቪስ ለሚያቀርቡ ወጣቶች የተሰጠባቸው ቦታዎች ማለት ነው እንግዲህ ካድሬዎቹን ለመስጠት ተገዷል ማለት ነው። መንግስት የሚከራይ በመጥፋቱ በእነዚህ ቦታዎች ተገንብተው ባለቁ ሱቆች ውስጥ ከሶስት እና ከአራት ጊዜ በላይ ጨረታ ወጥቷል። ግን የሚከራያቸው እስካሁን ብዙም አልተገኘም ማለት ነው። እና ይሄን ነው እየሆነ ያለው። ከዚህ በኋላ እንግዲህ ምን ይሆናል ይሄ ባዶ ቦታ ብላችሁ ብታስቡ እንግዲህ ያው የዶላር እጥረት ሀገሪቷ ስላለባት በተለይም አሁን ከሻዕቢያ ጋር ወደ ጦርነት የሚገባ ከሆነ የዶላር እጥረት የግድ ያጋጥማል እና በዚህ የዶላር እጥረት ምክንያት መሬቱን ለፈረንጆች የመሸጥ ነገር ይከናወናል። እንግዲህ ከዚህ በፊት በፓርላማ ቤት እንዲሰሩ $500,000 በላይ ያላቸው ሰዎች የሚያስቀምጡ ሰዎች ቤት እንዲኖሩና መሬት እንዲይዙ ፍቃድ እንደፈቀደላቸው በአዋጅ እንደተነገረ ይታወቃል። እንግዲህ እነዚህ ፈረንጆች መጥተው መሬት በመግዛት የከተማውን መሬት ይቆጣጠራሉ። እንግዲህ ያንን መሬት ከተቆጣጠሩ በኋላ የደቡብ አፍሪካ አይነት ዜኖፎቢክ ሶሳይቲ ወደፊት መፈጠሩ አይቀርም። እንግዲህ ያ ነው የሚሆነው ወደፊትም እንግዲህ አዲስ አበባ እጣ ፈንታ ፈረንጆች ቦታውን በመቆጣጠር እና የተወሰኑ ባለሀብቶች ጋር በመጣመር ደግሞ መሬቶችን እየገዙ በመቆጣጠር ወደፊት እንደ ደቡብ አፍሪካ ዜኖፎቢክ ሶሳይቲ በአዲስ አበባ ይፈጠራል ማለት ነው። እንግዲህ አዲስ አበባ በራስ ሀይል እንደ ውጭ ሀገር ፈረንጆች እንደ ውጭ መሬቶች እና ከተሞች ያልተመሰረተች እና በራሷ በለውጥ ጎዳና የተመሰረተች በመሆኑ ፍትሃዊ የቦታ አሰፋፈር ያለባት ከተማ ነበረች። ድሃውም በራሱ ሰፍሯል። የሀብታሙ መሬቶች ገዝቶ የገባበት ነው እንጂ በድሃው መሬት ላይ ሀብትና በጊዜ የሰጣቸው ሰዎች እንዲሰፍሩበት የተደረገ መሬት አይደለም አሰፋፈሩን የወጣው። ህዝብ በራሱ እድገት የመሰረተው ከተማ ነበር። አሁን ግን ይሄ ፈርሶ እንግዲህ በመንግስትና በባለጊዜ ኃይሎች የሚሰፍርና የፖለቲካ የኢኮኖሚ ስንጥቃቱን ፊት ለፊት የሚያሳይ አይነት አሰፋፈር እየሆነ ይመጣል ማለት ነው። በዚህም ወደፊት ኢትዮጵያዊ የዜኔፎቢክ ሶሳይቲ ወይም ደግሞ ባለሀብቶች እንደዚህ ከመንግስት ጋር የተለጠፉ ሰዎች ጠል ወደ መሆን እና ያ የሚፈጠርበት ሁኔታ ይፈጠራል ማለት ነው። ይሄ ነው እንግዲህ የሆነ ያለው እንግዲህ ይሄንን እንግዲህ
ወደፊት እንዴት ማስተካከል እንደሚቻል ቀጣዩ መንግስት ማሰብ ይኖርበታል ማለት ነው። ስለዚህ አዲስ አበባ በተከናወኑ ነገሮች እንግዲህ ከአብይ በኋላ የሚመጣ መንግስት ካለ በቀላሉ እነዚህን ነገሮች በማስተካከል ብዙ አመት ሊገዛ የሚችልበት እድል ነው የተፈጠረለት። እንግዲህ በዚህ የተማረረ ሀይል ስለሚኖር ትንንሽ ነገርን በማድረግ እንግዲህ ህዝቡ ላይ ለውጥ በማምጣት ብዙ አመት ሊያስተዳድርበት የሚችል እድል ተፈጥሯል ማለት ነው። አብይ አህመድ እያጠፋ ባለው ጥፋትና ያንን ቢያደርጉ የሚያደርግ መንግስት ቢመጣ ብዙ ለውጥ ሊያመጣ ይችላል ማለት ነው። እንግዲህ ስለዚህ አሁን እያደረገ ያለው አብይ አህመድ እያደረገ ያለው ይህንን ነው። እንግዲህ አብይ አህመድ ብዙ ጊዜ አረመኔ ምናምን የሚል ቅጥሎች እየወጡለት ከፊት ለፊቱ ሲገለጽ ይታያል። ግን አብይ አህመድ በአለም ላይ አረመኔ መንግስቶች ብዙ ጊዜ ተነስተው የነበሩ በመሆኑ አብይ አህመድን በግልጽ ሊገልጸው የሚችለው እንትን ደሃ ጠል የሚለው ፕሪፊክስ ነው። ከፊት ለፊቱ አስቀድሞ የደሃ ጠል መንግስት ነው መባል ያለበት እንጂ ያው አረመኔም ቢሆንም ግን በደንብ ካች የሆነው ደሃ ጠል ነው። እንግዲህ ኢትዮጵያ ውስጥ ያለውን ከ90% በላይ ድሃውን የመያዝ አቅም ያለው ፍረጃ የደሃ ጠል መንግስት የሚል ነው መሆን ያለበት ብለን እናስባለን። እንግዲህ ፋኖ ወይ እድል ቢቀናውና እንትን ቢያደርግ ቢያንስ ትልልቅ ከተሞችን ሲይዝ የአዲስ አበባን የመሬት ሽያጭ ማገድ የመቻል መመሪያ ቢያወጣ የተሻለ ከህዝቡ ጋር ከአዲስ አበባ ህዝብ ጋር የመቆራኘት በተለይ የሸዋ አካባቢ ያለው ፋኖ የአዲስ አበባን የመሬት ሽያጭ ማገድ አለበት። ምክንያቱም አዲስ አበባ ላይ ከዚህ በኋላ መሬት የገዛችሁ ሰዎች ወደፊት እንደምንነጥቃችሁ መንግስትን ስንቆጣጠር እንደምንነጥቃችሁ ማሳወቅ እንፈልጋለን የሚል አዋጅ ማወጅ አለበት። በዚህም የአዲስ አበባ የከተማውን የገቢ ምንጭም የማድረቅ ሁኔታ ውስጥ በመክተት ኢኮኖሚውን የመንግስትን የገንዘብ አቅም ማሽመድመድ ይችላል ማለት ነው። እና እነዚህ ሀሳቦች ነገሮችን ሊያስኬዱ እና ቶሎ ሊያፋጥኑ የሚችልና የህዝብን አንድነት የመፍጠር አቅም ይኖራቸዋል ማለት ነው። ስለዚህ አዲስ አበባ አሁን መንግስት እንግዲህ በሚሰራቸው ልማቶች የህዝብ ጭንቀት ውስጥ ገብቷል። ወደፊት ከፍተኛ የኑሮ ውድነትና ማህበራዊ ቀውስ ከዚህ የበለጠ እንደሚመጣ ህዝቡ እየተረዳ በመምጣቱ ለአብይ አህመድ ምንም ድጋፍ እየሰጠ አይደለም። አዲስ አበባ ውስጥ አብይ አህመድ መቀለጃና እንግዲህ በእኛ ምልከታ ኢትዮጵያ ውስጥ ከመሩ መሪዎች እንደ አብይ አህመድ ማሾፊያና በቃ የማይከበር ሰው እስካሁን አልገጠመንም በእኛ ዳሰሳና እንደዛ አይነት ሆኗል። ስለዚህ ሰውየው ምን ሊያደርግ ይችላል? ይህንን ራሱ ለመቀልበስ ምን አይነት የፕሮፓጋንዳ ስትራቴጂ ይቀርጻል ብለን ስናስብ እኛ እንኳን አስበነው እንደዚህ ቢያደርግ ስሙን ሊያገኝ ይችላል ብለን ያሰብነውን እንኳን የፕሮፓጋንዳ ሰራተኞቹ ሊቀርጹለት አልቻሉም። እና የፕሮፓጋንዳው ራሱ ጥፋት የሚያስከትል ሆኖበታል። እና በዙሪያው ያሉ ሰዎች ራሱ ምን ያህል የእውቀት አልባ ሰዎች እንደተሰበሰቡ በዚህ ማየት ትችላላችሁ። በነገራችን ላይ በረከት ስምኦን ጥሩ የፕሮፓጋንዳ ሰው በመሆኑ መለስ እንዴት ከ1997-98 በኋላ ራሱን ሪሼፕ ሪኢሜጅ እንደገነባ ማየት ትችላላችሁ። ከ2000 በኋላ የነበረው መለስ እንዴት ከወጣቶች ጋር እየተወያየ ምናምን ራሱን ስሙንና ኢሜጁን ለመገንባት እንዴት ጥረት እንዳደረገ ሰውንም ከፖለቲካ ለማራቅ እንዴት በስቴዲየሞች ውስጥ ከእግር ኳስ ጋር ሲጨፈር እንደነበረ ምናምን ብታዩ ኖሮ ብቻ ወደፊት አብራሩልን ካላችሁ እናብራራላችኋለን። አንዳንድ ሰብሊሚናል የሆነ ድብቅ የሆኑ
የፕሮፓጋንዳ ስታይሎችን ተጠቅሟል እና የበረከት ስምኦን እንዴት ህዝቡን ስነ ልቦና የሚረዳ የፕሮፓጋንዳ አቅም እንደነበረው ማየት ትችላላችሁ። ያንን እንኳን የሚያደርግ ሀይል አብይ አህመድ የለውም እና በህዝቡ የተናቀ ነው። ስለዚህ በጣም እስቲ ወደፊት እናያለን ምን ሊደረግ እንደሚችል ማለት ነው። እና አዲስ አበባ ውስጥ እንደዚህ እየተደረጉ ነው እና ህዝቡ ድብርት ላይ ነው። ስለዚህ የሚወክለውም የፖለቲካ ሀይል አልተገኘም። እንግዲህ አሁን እነ ልደቱ እንቅስቃሴ እናደርጋለን ብለው ውስጥ ለውስጥ የማደራጀት ነገር እየሰሩ እንደሆነ ይናገራሉ። ግን ህዝቡ ወያኔን ተመልሰው ተሸክመው ሊያመጡብኝ ነው የሚል የነቃ እንትን ስላለው እነሱም ድጋፍ አያገኙም። በመሆኑም ምን ሊፈጠር እንደሚችል ወደፊት እንግዲህ አብረን የምናየው ይሆናል። ስለዚህ የዛሬው ፕሮግራማችን እንግዲህ እዚህ ላይ ያበቃል። እናንተ ሼር እና ሰብስክራይብ እያደረጋችሁ ብታበዙልን የተሻለ ፕሮግራም መስራት እንችላለን። እንግዲህ ይህንን ከስራ ጋር ባለችን ፋታ መሃል ነው የምንነግራችሁ። እንግዲህ የሀሳባችን ተዋረድ የተዘበራረቀ ቢሆንባችሁም ታግሳችሁ እንድታመጡንና የተለየ ጠቅለል አድርጋችሁ ብታዳምጡት ጥሩ ነው ብለን እናምናለን። በመሆኑም ይቅርታ እያደረጋችሁልን ወደፊት በደንብ ጥራት ያለውና ቅርጹን የጠበቀ ፕሮግራም እንደምናቀርብላችሁ ቃል እንገባለን። ሰላም ዋሉ። ቻው